አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ፈጣይር አሰራር ነው። ቀደም ሲል ሊጡን አብኩቼ አዘጋጅቻለሁ። የሊጡን ሳቦካ ቪዲዮ አልሰራሁላችሁም ከይቅርታ ጋር። ሊጡን ኦልሬዲ አዘጋጅቻለሁ። በመቀጠል ደግሞ ጁብንና ካሮት ፈቅፍቄ እንዲሁም ጁብን ሞዘሬላ ጁብን ያልኳችሁ ጁብን አዴ እና ጁብን ሞዘሬላ እንትን ካሮት ፈቅፍቄ አንድ ላይ አደባልቄ ፈጣይራችንን ስንሰራ ውስጥ እየጨመርኩ ሰራዋለሁ ማለት ነው። ሊጤ እንደምታዩት በዚህ መልኩ ውክት ብሎልኝ በጣም ደስ ያለ ሊጥ በጣም ደስ ይላል። ቆንጆ ሊጥ ነው። እንደዚህ ከእንትን ካልኩ በኋላ እዳምጠዋለሁ ማለት ነው። በመዳመጫ እዳምጠዋለሁ። ሊጡን ሳቦካ ግን ዱቄትና የወተት ዱቄት፣ ቤኪንግ ፓውደር እንዲሁም ጨው፣ እርሾ ይሄን የተጠቀምኩት እና ሊጤን እንደዚህ አድርጌ ከዳመጥኩት በኋላ በዚህ መልኩ ቆራርጬዋለሁ። እናንተ በፈልጋችሁበት መልኩ መቆራረጥ ትችላላችሁ። እንደዚህ ከቆረጥኩ በኋላ ያዘጋጀሁትን ጁብን ውስጥ እየጨመርኩ እንደዚህ በዚህ መልኩ ጠቀልለዋለሁ። እንደዚህ በዚህ መልኩ ጠቅልዬ ጨርሻለሁ። እንደምታዩት ቆንጆ ነው። ከዚህ በመቀጠል ኦቨን ውስጥ ነው የምጨምረው። ኦቨን ውስጥ ከመጨመሪያ በፊት ዘይት ቀባ አድርገዋለሁ። እንቁላል ማድረግ ትችላላችሁ፣ ግን እኔ እንቁላል ስለማልወድ እንቁላል አልተጠቀምኩም። እንቁላል አልወድም እና ለዛ አልተጠቀምኩም። ዘይት ነው ቀባ ያደረኩት ማለት ነው። ሁላችሁም በምታውቁት ሙያ ማድረግ ትችላላችሁ። እነዚህ ካደረኩኝ በኋላ ኦቨን ውስጥ ነው የምጨምረው ቀጥዬ ማለት ነው። እንደምታውቁት ኦቨን ውስጥ ጨመርኩት። ኦቨኔ ከታችም ከላይም አንድ ላይ ነው የሚሰራው ማለት ከላይ ወይም ከታች ብቻውን አይሰራም፣ አንድ ላይ ነው። በራሱ ጊዜ እየቀነሰ በራሱ ጊዜ እየጨመረ ቀስ አድርጎ ቆንጆ አድርጎ ያብስለዋል ማለት ነው። ይህ በዚህ መልኩ በስሏል ማለት ነው። እና ወዶች እንደምትወዱት ተስፋ አደርጋለሁኝ። ዩቲዩብን ሰብስክራይብ በማድረግ አበረታቱኝ እላለሁኝ። እናንተ ስታበረታቱኝ እኔ በጣም ደስ ይለኛል። ሁላችሁንም ላላስ ብዬ በጣም ወዳችኋለሁ። በያላችሁበት መልካም ሁሉ እመኝላችኋለሁ። መልካም ጊዜ፣ መልካም ቆይታ